ሀገራት ለማህበረሰባቸው ምቹና ለኑሮ ተስማሚ የመኖሪያ አካባቢን በመፍጠር ወደ ተሻለ የኢኮኖሚ እድገት መሸጋገር የቻሉት የተፈጥሮ ሀብት ጥበቃ ስራን አጠናክረው በማልማት እንደሆነ መረጃዎች ያሳያሉ። የተፈጥሮ ሀብት ልማት ስራ በ19ኛው ክፍለ ዘመን እንደተጀመረ የጥናት መረጃዎች ያሳያሉ፣ ባለሙያዎችም ይናገራሉ። ይህ የተፈጥሮ ሀብትና የስነ ምህዳር ጥበቃ በተቀናጀ መንገድ ካልተሰራ የሚፈለገው ለውጥ ሊመጣ ስለማይችል የሁሉንም አካላት ተሳትፎ ማካተት ወሳኝ መሆኑንም ያስቀምጣሉ። ምድር የምትለግሰውን ሀብት በአግባቡ ተጠቅሞ ለትውልድ ለማስተላለፍ የተፈጥሮ ሀብት ልማት የስነ ምህዳር ጥበቃ ስራ የህልውና ጉዳይ መሆኑም የማይቀር ነው። የኮንስትራክሽን ማዕድን ስራ ሂደት በባህሪው የመሬት ቅርጽ ለውጥ የሚያስከትል ጉዳይ ነው ማለት ነው። ስለዚህ ቁፋሮን ሃይ ኤክስካቬሽን እንቅስቃሴን የሚያስከትል ከመሆኑ ጋር ተያይዞ የመሬቱ ተፈጥሯዊ ቅርጽ የሚቀየርበት ቦረቦር ጎርጅ ጉድጓዶች የሚፈጠሩበት ከመሆኑ ጋር ተያይዞ እንግዲህ ሌላኛው ገጽታው ነው ማለት ነው። በዚህ በኩል ማዕድኑ ቆፍሮ ማውጣት የስራው ባህሪ ነው። ስለዚህ ቆፍረን አውጥተን መጠቀማችን አማራጭ የሌለው እና ግዴታ የሆነ ጉዳይ ነው ማለት ነው። በተቃራኒው ደግሞ ይሄንን ማዕድን ለማግኘት ሲባል በሚፈጠረው የመሬት ቅርጽ ለውጥን ደግሞ ፈጥኖ ማከምና ለሚቀጥለው አገልግሎት እንዲውል የከተማውን መዋቅራዊ ፕላን መሰረት በማድረግ ለሚቀጥለው አገልግሎት ዝግጁ እንዲሆን ከማድረግ አኳያ ሰፋፊ ስራዎች መሰራት እንዳለባቸውም ጭምር ይታመናል ማለት ነው። በስነ ምህዳርና በብዝሃ ሕይወት ላይ የሚደርሰውን ጉዳት ለመከላከልና ለመቀነስ ብሎም ለመቆጣጠር የአካባቢ ተጽዕኖ ግምገማ ጥናት ማካሄድ አስፈላጊ ነው። ማንኛውም የልማት ሀሳብ ንድፍ ሲዘጋጅ፣ ቦታው ሲመረጥ ወይንም ደግሞ ሲገነባ እንዲሁም በተግባር ላይ ያለ እንቅስቃሴ ሲሻሻል በተፈጥሯዊ አካባቢ ላይ የሚያስከትለውን አሉታዊ ተጽዕኖ ለመቀነስና ለማገድ አስቀድሞ በመመርመር በማህበራዊና በተፈጥሯዊ አካባቢ ላይ ጉልህ አሉታዊ ተጽዕኖ ያደርሳሉ ተብለው የሚገመቱ ፕሮጀክቶች ስራው ከመጀመሩ በፊት በቅድሚያ ማረጋገጥ አስፈላጊ ነው። አጠቃቀሙ ምን ይመስላል፣ እንደገና ደግሞ ይዞታው የማን ነው የሚሉትን ነገሮች የተጣራ መረጃ ከክፍለ ከተማው ለኛ ይመጣል። ያንን መረጃ አይተን በባለሙያዎች ቦታው ላይ ሄደን ሊያሰራ የሚችል ይዞታ አለው ወይ፣ እንደገና ደግሞ በማስተር ፕላኑን በኩል ለዚህ ዓላማ የተቀመጠ የተለየ ቦታ ነው ወይ የሚለውን ካየን በኋላ ባለፈቃዱ ያው በከተማ ክልል የሚሰራም ስራ ስለሆነ አካባቢን እንዳይረብሽ በአቧራም በተለያየ በጉድጓድ በመፍጠርም ልዩ ልዩ ችግሮችን ሊፈጥር የሚችል ስራ ስለሆነ እነዚህን ለመቆጣጠር እንዲያመች የአካባቢ ተጽዕኖ ግምገማ ጥናት ሰነድ እንዲያቀርብ በማድረግ ፈቃድ ውል ተዋውሎ ይሰጠዋል ማለት ነው። አዲስ ፕሮጀክት የአካባቢና ማህበረሰብ ተጽዕኖ ግምገማ ጥናት ስለሚያስጠናና የይሁንታ ደብዳቤ ሲያገኝ ብቻ ስለሚተገበር ማለት ነው። ነባር ተቋማት ሲሆን ግን ይሄን አዋጅ በ1995 በኢትዮጵያ ወይም ደግሞ እንደ ፈረንጅ የፌዴራል የአካባቢ ተጽዕኖ ግምገማ ተብሎ የሚታወቀው አዋጅ 299 2002 ነው እንደ ፈረንጅ የወጣ። ከዚህ በፊት ቀደም ብሎ በንጉስም ከዛ በፊት በነበሩ መንግስታት ላይ የተቋቋሙ ኢንዱስትሪዎች እዚህ መሀል ከተማ ላይ ያሉ እነዚህ ነባር ናቸው። ይሄ አዋጅ ከመተግበር በፊት የጸደቁት ናቸው። እነዚህ አሁን ካሉበት ነባራዊ ሁኔታ ላይ እንዴት ተስማምተው ይኖራሉ ነው መጀመሪያ ተቋማቱ የሚያስጠኑት ጥናት የአካባቢና ማህበረሰብ ተጽዕኖ የጥናት ሰነድ ወይም ደግሞ ኢንቫይሮንመንታል ኤንድ ሶሻል ማናጅመንት ፕላን ሰነድ ሆኖ ከረንትሊ እዚህ ቦታ ላይ በእንደዚህ አይነት ስራ እየሰሩ መቀጠል ይችላሉ አይችልም የሚለው ነው የሚታየው ማለት ነው ማናጅመንት ፕላን። ስለዚህ ይሄን ጥናት ለማጥናት አንደኛ አሁን እያስወገዱት ያለ ኤኒ ብክለት ሊሆን ይችላል፣ የድምጽ ብክለት ያላቸው ሊሆን ይችላል፣ የጨረር ብክለት ያላቸው ሊሆን ይችላሉ፣ የውሃ ብክለት የሚያደርሱ ሊሆን ይችላሉ፣ የአፈር ብክለት የሚያደርሱ ሊሆን ይችላሉ። እንዲሁም ደግሞ ከማህበረሰብ እሴት ከሆኑ የባህል በረዛም ያላቸው ተቋማት ሊሆን ይችላሉ። ድሮ ሲመሰረቱ አካባቢ ላይ ሰው አልነበረበትም። አሁን ከተማው እየተስፋፋ ስለሄደ አካባቢያቸው ላይ ከተማ እየከተመ ሲሄድ ማህበረሰብ ነዋሪ ማህበረሰብ ተጠግቷቸዋል። ሁለት አሁን የፕሮጀክቶች ባህሪ ፕሮጀክቶች በማህበረሰብ ተጽዕኖ ያደርሳሉ፣
መልሰው ደግሞ ማህበረሰቡን በፕሮጀክቶች ላይ ተጽዕኖ ያደርሳል። ስለዚህ እነዚህ ሁለቱ እንዴት አጣጥሞ ይሄዳል የሚለው ማኔጅመንት ፕላን ሲያዘጋጁ ይሄ ነው የሚታየው ማለት ነው። በአዲስ አበባ ከተማ ውስጥ የሚከናወኑ የልማት እንቅስቃሴዎች የአካባቢ ደህንነትን ሳያናጉና ከዘላቂ ልማት መርህ ጋር በተስማማ ሁኔታ ተፈጻሚ መሆናቸውን መከታተልና ማረጋገጥ የአካባቢ ጥበቃ ባለስልጣን ሌላኛው ተግባሩ ነው። በመሆኑም የአካባቢ ተጽዕኖ ግምገማ አስተዳደራዊ ግልጽነትና ተጠያቂነት እንዲኖር ለማድረግ የሚያስችል በመሆኑ ይህንን የአሰራር ሂደት ይከተላል። ፈቃዱን ከወሰደ በኋላ ደግሞ ቦታው ላይ ሲያመርት ችግር እንዳይፈጥር የቅድም እንዳልኩ የአካባቢ ይሁንታ ደብዳቤ ስለሚኖረው በዛ መሰረት በዝግ አካውንት በመስሪያ ቤቱ የዝግ አካውንት ቦታውን መልሶ ለማልማት የሚያስችል ገንዘብ እንዲያስይዝም ይጠበቅበታል። ያን ገንዘብ አስይዞ እነኝን ካሟላ በኋላ ፈቃድ ይሰጣል። ፈቃድ ከተሰጠው በኋላ ደግሞ ያንን ያመረተው ምርት ወደ ገበያ ሲያቀርብ የሚጠቀምበት ደረሰኝም ከዚሁ መስሪያ ቤት ነው የሚሰጠው። በዚሁ መስሪያ ቤት አማካኝነት ሸጦ ሲሸጥ ሮያሊቲ 3% የመንግስት ድርሻ ይከፍላል ማለት ነው። እነዚህ ኦሬዲ በምን ደረጃ ነው ፍቃድ የሚሰጠው ብለን ስናይ በሁለተኛ ደረጃ ኦሬዲ በማዕከል ደረጃ ወይንም በዚህ በከተማ አስተዳደር አካባቢ ጥበቃ ባለስልጣን በማዕከል ደረጃ የሚሰጡ አሉ። በክፍለ ከተማ ደረጃ የሚሰጡ ፍቃዶች አሉ። አያይዞ ደግሞ በታች ወረዳው ጽፎ ለክፍለ ከተማው ከሰጠ በኋላ በይሁንታ የሚሰጡ ፍቃዶች አሉ በሶስት ደረጃ ማለት ነው። በከተማ ደረጃ የሚሰጡ ፍቃዶች እነዚህኛ ከፍተኛ ማዕድናት ፍቃድ እንላለን። በተለምዶ የኮንስትራክሽን ማዕድናት ፍቃድ እንላለን። እነዚህ ምንድናቸው? ከ80,000 ሜትር ስኩዌር በላይ ከ80,000 መሬታቸው ወይንም ሳይዛቸው ስፋታቸው ከ80,000 ሜትር ስኩዌር በላይ እስከዛ ድረስ ያሉ ከ10,000 ጀምሮ ከ10,000 እስከ 80,000 እና በላይ የሆኑ ስፋት ያላቸው ካሬ ሜትር ስፋት ያላቸው ቦታዎች ከፍተኛ ማዕድናት እንላለን። እነዚህ ምንድናቸው? ያው ባዛልት ወይንም ጥቁር ድንጋይ ፍቃዶች ማለት ነው። እነዚህ ጥቁር ድንጋይ ፍቃዶች ደግሞ ያው ተያያዥነት ያላቸው ክሬቸሮች ሊኖራቸው ይችላሉ፣ ፓቺንግ ፕላንቶች ሊኖራቸው ይችላሉ። እነዚህ አንድ ላይ አጣምሮ የያዘ ከፍተኛ ማዕድናት ብለን እንጠራለን። እነዚህን የት ነው በማዕከል ደረጃ ይሰጣል። የአካባቢ ተጽዕኖ ግምገማ ማለት አንድ ፕሮጀክት የሚያስከትለውን አዎንታዊም ሆነ አሉታዊ ውጤት በቅድሚያ የማወቂያ ዘዴ ነው። የፕሮጀክቱ ባለቤቶች ለማህበራዊና አካባቢያዊ ደህንነት ሲባል የሚወሰዱ እርምጃዎችን ለመከታተልና ከባለስልጣን መስሪያ ቤቱ ጋር በጋራ ተቀናጅቶ ለመስራት የሚያስችልም ነው። በዚህ መመሪያ መሰረት በአካባቢ ተጽዕኖ ስር ማለፍ የሚገባቸው ፕሮጀክቶች ከባለስልጣኑ የብቃት ማረጋገጫ ሳያገኙ ስራ አይጀምሩም። ዋና ዓላማው የማዕድን ከወጣ በኋላ የስነ ምህዳሩና ብዝሃ ህይወትን ከመጠበቅ አንጻር ነው የኤአይ ጥናት የሚያስጠኑት። ባስጠኑት ጥናት መሰረት እየሰሩ ያሉ መሆኑን እየተከታተልን ወደ ነበረበት የመመለስ ስራ ነው እየሰራን ያለ ነው። በዚህ ደረጃ ቀጣይነት ያለው ክትትል ይጠይቃል። ይሄ በአልሚ ብቻ የሚሰራ አይደለም። የመንግስት አካላት ሁሉም ባለድርሻ አካላት አልሚ በጋራ በመሆን ነው መስራት ያለብን። በዛ ደረጃ ልማቱ እየቀጠለ ሲሄድ ያመረቱበት ቦታ ደግሞ ስነ ምህዳር በሚጠብቀው ደረጃ እንዲሰራ የማድረግ ስራ እንሰራለን ማለት ነው። የመጀመሪያ መስፈርት የምናደርገው ምንድነው? ኢንቫይሮንመንታል ኢምፓክት አሰስመንት ማስጠናት አለባቸው። የመጀመሪያው መስፈርት ይሄ ምንድነው? ከአካባቢው ጋር ፕሮጀክቱ ተዛማች ነው ወይ? አካባቢውን ይጎዳል አይጎዳም? ምን ያክል ሊያመርቱ ይችላሉ? በአመትስ ምን ያክል ቶን ሊያመርት ይችላል? በቀንስ ምን ያክል ቶን ሊያመርት ይችላል? የሚሉ በርካታ ሰፊና ዝርዝር ጉዳዮችን በኢንቫይሮንመንታል ኢምፓክት አሰስመንት ያስጠናል። ዋነኛው ደግሞ ከዚህ ጋር መልሶ ማልማት ጋር ያለው ጉዳይ ማለት ነው። ኦሬዲ ኮንስትራክሽን ማዕድን በባህሪው ኮንስትራክሽን ማዕድን ስታለማ ያ ጉድጓድ ይፈጠራል። ኦሬዲ ድንጋይ ከመሬት በታች ስላለ ያን ሲያወጡ ኦሬዲ መልሶ ማልማት መቻል አለባቸው። የአካባቢውን ጂኦሎጂ ቀደም ሲል በተረከበው ልክ ማስረከብ መቻል አለ። ግጦሽ መሬት ከሆነ በግጦሽ መሬት ነው ማስረከብ ያለበት። የእርሻ መሬት ከሆነ የእርሻ መሬት አድርጎ ነው ማስረከብ ያለበት። ለምን? ሪሶርሱን ያው መሬት ስር ስላለ መጠቀም ስላለበት። ስለዚህ እነዚህ ዝርዝር ጉዳዮችን በኢንቫይሮንመንታል ኢምፓክት አሰስመንት ጥናት ውስጥ ያካትታል። አንደኛው መስፈርት እሱ ነው። ሁለተኛው ፊዚቢሊቲ ስቴዲ ያቀርቡልናል። ከኢኮኖሚ አንጻር ምናልባት አዋጭ ነው አዋጭ አይደለም ቢዝነሱ የሚለው ስንት ሰራተኛ ትቀጥራለህ፣ ስንት በቀን ታመርታለህ፣ ፕሮዳክት ምን ያክል ነው ምናምን የሚል ፊዚቢሊቲ ስቴዲም ያስጠናል ለራሱ ማለት ነው። ባለሀብቱ ወይንም አምራቹ ማህበረሰብ ተጽዕኖ ግምገማ ወይም ደግሞ ኤአይ ማስጠናታቸው ድርጅቶች የሚጠቅማቸው የመጀመሪያ ራሳቸው ከተጠያቂነት ያድናሉ። ጥናት ያለው ተቋምና ጥናት የሌለው ተቋም እኩል አይደለም ተጠያቂነታቸው ማለት ነው። ሁለተኛ ባስጠኑት ጥናት ሁሉ ነገር የሚተገብሩት በግልጽ የተሰጣቸው ስለሆነ በኃላፊነት ይሰራሉ። ከዚህ በተጨማሪ በኃላፊነት በመስራታቸው ደግሞ
ለድርጅታቸው ለማሳደግ የሚጠቅሟቸው ማሽነሪዎችም የገንዘብ እገዛ የሚፈልጉ ከሆነ ከመንግስት የሚያገኙት ይሄ ነው። ጥናት ያለው ድርጅት ነው የሚያገኘው ማለት ነው። ጥናት ያለው ድርጅት የፈለገውን ማሽነሪ በጥናቱ የተካተተ ከሆነ ከቀረጽ ነፃ ያስገባል። የመሬት ጥያቄ ሲኖራቸው ይሄን ጥናት እንዳላቸው ተረጋግጦ ነው የመሬት ጥያቄያቸውን የሚመለስ። የባንክ ብድር ሲፈልጉ ይሄን ጥናት እንደ ክራይቴሪያ ተወስደዋል። ይሄኛውን ጥናት ካላቸው ነው የባንክ ብድር የሚያገኙት ማለት ነው። ሌላ ኢንቨስትመንት ቢሮ ሄደው ተጨማሪ የኢንቨስትመንት ጥያቄዎች ሲኖሯቸው ይሄን ጥናት መኖሩን ነው ተረጋግጦ ነው የሚሰጣቸው። ንግድና ኢንዱስትሪ ሄደው ግብራቸውን በሚከፍሉበት ጊዜ እንደ አንድ ክራይቴሪያ ይጠየቃሉ ማለት ነው። ስለዚህ ይሄን የሌላቸው ድርጅቶች ይሄን አገልግሎት አያገኙ። በአዲስ አበባ ከተማ ውስጥ የተከናወኑ የልማት ስራዎች በኢትዮጵያ እውን ይሆናሉ ተብለው የማይታሰቡ ስኬቶች መገኘታቸውን የሚያረጋግጡ ማህተሞች ናቸው። እነዚህ ተግባራት በተያዘላቸው እቅድ መሰረት ለውጤት እንዲበቁ ካደረጉ ተቋማት መካከል የአካባቢ ጥበቃ ባለስልጣን ይጠቀሳል። ባለስልጣኑ በከተማዋ ውስጥ የሚገኙ የተፈጥሮ ማዕድን ሀብቶችን በተገቢው መንገድ ለታለመላቸው የልማት ስራዎች እንዲውሉ ፍቃድ ከመስጠት አንስቶ አስፈላጊውን ክትትል፣ ቁጥጥርና ድጋፍ ያደርጋል። የክትትልና ቁጥጥር ስራው በፕሮግራም ነው የሚመራው። ባለሙያዎች አሉ። ባለሙያዎች በየሳምንቱ ፕሮግራም ያወጡና በፕሮግራማቸው መሰረት እየሄዱ ባላቸው ፍቃድ መሰረት እየሰሩ ነው፣ እየሰሩ አይደለም፣ የተጽዕኖ ግምገማ መረጃ ይዛሉ። በዛ መሰረት እየሰሩ መሆናቸውን የሚያጋጥሙ ችግሮች ካሉ በቅርበት ድጋፍ የማድረግ የመጀመሪያ ድጋፍ ማድረግ ነው። ችግሮቻቸው የመቅረፍ ስራ እንሰራለን። ከዛ ባሻገር ያለው በህጋዊ መንገድ የማይሰሩ አካላት ሲገኙ ግን ወደ ህጋዊ እርምጃ የመግባት ስራ እንሰራለን ማለት ነው። አጠቃላይ በዚህ ዓመት በመልሶ ማልማት ስራ ወደ 30 ሄክታር ነው ያዝነው። በ6 ወሩ 13.5 ሄክታር ቦታ የመልሶ ማልማት ስራ እየሰራን ያለ ነው። ይህን አካባቢ አጠቃላይ የማልማት ስራ እየሰሩ ነው ያሉት፣ ማዕድን የማምረት ስራ እየሰሩ ነው ያሉት። ነገር ግን ተጠቃልሎ ማዕድኑ ስላልወጣ የመልሶ ማልማት ስራ በተደራጀ መንገድ አልገቡም ማለት ነው። አሁን እዚህ ስንገናኝ በእቅዳቸው መሰረት ማዕድን የወጣበት ቦታ እየለዩ እየሞሉ ሌበል እያደረጉ አካባቢ የሚጠይቀው የማስተር ፕላን መሰረት አድርገው እንዲሰሩ ድጋፍ የማድረግ ስራ እንሰራለን ማለት ነው። ዛሬም ይህን መነሻ አድርገን በአቃቂ ቃሊቲ ክፍለ ከተማ ያሉት በሙሉ ክትትል እያደረግን ያለ ነው። ይህን ሪፖርት እናቀርባለን። ያሉ ችግሮች ካሉ እንዲቀረፉ እናደርጋለን ማለት ነው። የአዲስ አበባ አካባቢ ጥበቃ ባለስልጣን በአዋጅ 86/2016 ከተሰጡ ስልጣን እና ኃላፊነቶች መካከል በዋናነት የከተማውን አጠቃላይ የተፈጥሮ ሀብት አጠቃቀምና አስተዳደር ስርዓት ክትትልና ቁጥጥር በማድረግ ለታለመለት ዓላማ እንዲውል ማድረግ የሚሉት ይጠቀሱበታል። ከዚህ ጎን ለጎን እንግዲህ የተፈጥሮ ሀብት ስንል አንዱ በተለይ በአዲስ አበባ ከተማ ደረጃ እንቅስቃሴ የሚደረግበት ጉዳይ አንደኛው የኮንስትራክሽን ማዕድን ዘርፉ ነው ማለት ነው። ስለ ኮንስትራክሽን ማዕድን ስናወራ እንግዲህ ለዚህ ከተማ ምን ማለት እንደሆነ ግልጽ ነው ማለት ነው። ከተማችን አዲስ አበባ በተለይ በአሁን ጊዜ እጅግ በጣም ሰፋፊ የሆኑ የመሰረተ ልማት ስራዎች የሚሰሩባት እና ደግሞ አጠቃላይ ገጽቷ እየተቀየረ የመጣች ከተማ እየሆነች መሆኑ ይታወቃል። ይህንን አጠቃላይ የልማት እንቅስቃሴ በዋናነት ከማገዝ አኳያ ተጠቃሽ የሆነው ሴክተር የማዕድን ሴክተሩ ነው። ማዕድን ሴክተር ስንል በአዲስ አበባ ኮንቴክስት የኮንስትራክሽን ማዕድን ማለታችን ነው። እንደ አዲስ አበባ አካባቢ ጥበቃ ባለስልጣንና በአዲስ አበባ ከተማ አስተዳደር ውስጥ ያሉት ማዕድናት ምንድን ናቸው የሚለውን ነገር ስናይ አንደኛ እነዚህ ከኮንስትራክሽን ማዕድናት ጋር ተያይዞ ያሉ በዛ ዘርፍ ግብዓት የሚሆኑ ማዕድናት ናቸው እንደ አዲስ አበባ ያሉት። እነሱም ምንድን ናቸው? አንደኛው ባዛልት ወይንም ጥቁር ድንጋይ የሚባል አለ። ኦልሬዲ ለዚህ ለጠጠር አጠቃላይ ለአርማታ ስራዎች የሚያገለግል ነው። ሁለተኛው ደግሞ ለዚህ ከመንገድ ስራ ጋር ተገናኝቶ ለመንገድ ስራ የሚያገለግል ሰሌክትድ ማቴሪያል ወይንም በተለምዶ ገረጋንቲ የምንለው ማዕድናት አሉ። በሶስተኛ ደረጃ ደግሞ እነዚህ ጥርብ ድንጋይ የሚባሉ ድንጋዮች ወይንም እነዚህ ለግንባታ የሚያገለግሉ እንደ ጥርብ ድንጋይ የሚያገለግሉ ድንጋዮች አሉ። እነዚህ በሶስተኛ ደረጃ። በአራተኛ ደረጃ ደግሞ እነዚህ ቀይ አሸዋ የሚባሉ ወይንም ቀይ አፈር የሚባሉ ማዕድናት አሉ። እነዚህም ያው ለመንገድ ስራ፣ ለአርማታ ሙሌት፣ ለኮንስትራክሽን፣ ለቤቶች ግንባታ ምናምን የሚያገለግሉ ማቴሪያል ናቸው። እነዚህ ቀይ አሸዋ ጋር ተያይዞ
በአምስተኛ ደግሞ ደረጃ እነዚህ የወንዝ አሸዋ የሚባሉ አሉ። ከወንዝ የሚወጡ አሸዋዎች ኦልሬዲ እነዚህ ወንዝ ዳርቻን ተከትለው ሊወጡ የሚችሉ ወንዝ አሸዋዎች አሉ። እነዚህ ያሉ በመጨረሻ ደግሞ ያው ከዚህ ከነጭ ድንጋይ ጋር ያለነ ነው። ነጭ ድንጋይ ብለን በተለምዶ የምንጠራው በብዛት በንፋስ ስልክ ላፍቶ ከተማ ያሉ ናቸው። እነዚህ ማዕድናት እንደ አዲስ አበባ ከተማ አስተዳደር ኦልሬዲ እስካሁን በኮንስትራክሽን ማዕድናት የምንጠቀማቸው ማቴሪያሎች ናቸው ማለት ነው። አዲስ አበባ እየተዋበች እየደመቀች ነው። ለተሽከርካሪዎች ብቻ ሳይሆን ለእግረኞችም ምቹና ሰፋፊ ጎዳናዎች ገንብታለች። ይህን የስልጡነት አክሊል የተቀዳጀችው ይቺ መዲና ልክ እንደ ስሟ መልክና ግብሯ አጊጧል። ይህን መልኳን የሰጣት ደግሞ በጉያዋ አቅፋ የያዘችው ውድ ማዕድኗ ነው። ይህን ማዕድን ስትጠቀም ደግሞ ጎን ለጎን ትኩረት ተሰጥቶት እየተሰራ የሚገኘው የስነ ምህዳር መልሶ ማልማትና የተፈጥሮ ሀብት ጥበቃ ስራ ነው። በየአመቱ ኢንቫይሮንመንታል ኤንድ ሶሻል ኢምፓክት አሰስመንቱ ላይ በየአመቱ ለምሳሌ 10 ሺህ ያለው ካሬ ያለው አንድ አልሚ በመጀመሪያው አመት ምን ያህል ሄክታር ኦፍ ላንድ ኤክስካቬት እንደሚያደርግ፣ ሁለተኛው አመት ላይ ምን ያህል እንደሚሰራ፣ 3፣ 4፣ 5ኛው ላይ እንደዚህ አድርጎ ኢምፓክት አሰስመንቱ ላይ በዚህ አግባብ ነው የተቀመጠው። ይሄንን መሰረት አድርጎ ስራ መስራት፣ ኤክስካቬሽን ስራው፣ ኤክስፕሎይቴሽን ስራው እዛው ሳለ ደግሞ ጎን ለጎን የመልሶ ማልማት ስራውን መልሶ ማልማቱ ሲሰራ ደግሞ ፊዚካል ኤንድ ባዮሎጂካል ጉዳዮችን ጭምር ኮንሲደር ባረገ መንገድ ይሄንን ስንል እዛው ሳለ የስርዓተ ምህዳርና ብዝሃ ሕይወታዊ ጉዳዮችን ጭምር ማሳካት ነው ማለት ነው። ስርዓተ ምህዳርና ብዝሃ ሕይወት ጉዳዮች ማለት ምን ማለት ነው የሚለው ራሱን የቻለ ሰፋ ያለ ሳይንስ መሆኑ እንደተጠበቀ ሆኖ ነገር ግን ደግሞ ያ ቦታ በማስተር ፕላኑ ላይ በግሪን ኤሪያነት የሌብል የተደረገ ከሆነ ቦታውም ፊዚካሊ ባክፊል ወይም ሪፊል ከማድረግ በዘለለ በባዮሎጂካል ጉዳዮች ሬንፎርስ የማድረግ ለምሳሌ የእጽዋቶችን የመትከል ሊሆን ይችላል ማለት ነው። እጽዋትን ሲተክል ኢንቫይሮንመንቱን እዛው ሳለ ሪቫይቭ የማድረግ ነው ማለት ነው። ክላይሜቱ ኢን ዘ ሎንግ ራን እንዲቀየር የማድረግ ነው ማለት ነው። በአገር አቀፍ ደረጃ የተቀመጡ ከነዚህ ከ6ቱ ግቦች አንዱ የማዕድን ምርትን እጥፍ ወይም ደብል ማድረግ ማሳደግ የሚል ግብ ነው። 6ኛው ግብ እነዚህን ኦልሬዲ እንደ አዲስ አበባ ከተማ አስተዳደር ይዘን በትኩረት እየሰራ ነው ያለነው። ማዕድናትን ታች ላይ ደብል ማምረት እንዲችሉ በእጥፍ ማምረት እንዲችሉ ኦልሬዲ አሁን የያዝነውን እቅድ መስጠት አለብን የሚለውን ፍቃድ ኦልሬዲ እቅዳችን አሟልተናል። የአመቱን ማለት መስጠት የምንችለውን የአመቱን እቅድ በዚህ በ8 ወር ውስጥ አጠቃለናል። ነገር ግን ያን ደብል አድርገን መስራት አለብን። ፍቃዱንም ደብል ማድረግ አለብን። የምርት ሂደቱንም ያው ፍላጎቱ በጣም የሰፋ ስለሆነ ድማንዱ በጣም የሰፋ ስለሆነ ይሄን ደብል ማድረግ አለብን ብለን ኦልሬዲ አሁን ይዘናል። ይሄን እየሰራን እየተንቀሳቀስ እንገኛለን የሚለው ነው። ዛሬ ላይ የመዲናዋ አውራ ጎዳናዎች በግራና በቀኝ በእግረኛ መንገዶች የታጀቡ ናቸው። ይህ ልማት የከተማዋን ውበት ከማድመቅ ባለፈ የነዋሪዎቿን የዕለት ተዕለት ሕይወት ምቹ፣ ቀላልና ስልጡ አድርጎታል። አዲስ አበባ 2 ጊዜ ነው የተወለደችው። መጀመሪያ መፈናፈኛ የሌላት ሆና ቀጥሎ ደግሞ በንጹህ ወንዞች፣ በሕዝብ መናፈሻ ፓርኮች፣ በብስክሌት መንገዶች እና በወንዝ ዳር የእግረኞች መንገድ ያላት ውብ ጽዱ ሆና ለወትሮው በጠባብ የእግረኛ መንገዶች ለትራፊክ በማይመቹ አውራ ጎዳናዎች ትታወቅ የነበረችው መዲና ዛሬ በኮሪደር በወንዝ ዳርቻ ልማት ሥራ አማካኝነት መልኳን የቀየረች ውብ ገጽታ የተላበሰችና ምቹ የከተሜነት ምህዳር እንዲፈጠር ሆና ትገኛለች። በአዲስ አበባ የተገነቡ የኮሪደርና የወንዝ ዳርቻ ልማት ሥራዎች መዲናዋን ውብ ገጽታ በማላበስ ለነዋሪዎቿና ለጎብኚዎቿ ምቹ የእንቅስቃሴ ምህዳር ፈጥረዋል። በመዲናዋ በአጭር ጊዜ የተገነቡ የልማት ውጤቶችም አህጉራዊና ዓለም አቀፋዊ ዕውቅናን በማስገኘት ልምድና ተሞክሮ እየተቀሰመባቸው ይገኛል።